الحمد لله القائل قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا والصلاة والسلام على رسول الله صلى الله عليه وسلم وبعده ودنا يتكبراتو اهت وندموتي يا الله سلام بركتنا أزنت فنانت لا يهون إيالكم إنه زاري بالله فكاد الله سبحانه وتعالى ለምን ቁርአን በአንቀጾች ውስጥ ሲናገር አላህ Subhanahu Wa Ta'ala እኛ የሚለውን ቃል ለምን ይጠቀማል የሚለውን ወይም መድብለ አምልኮት በእስልምና እንዴት ይታያል የሚለውን እንማማራለን ማለት ነው ኢንሻአላህ። የዛሬ ርዕሴ ምንድነው? نحن انا هو በሚለው ያውጠነጥናል። ከፕሮግራሜ ጋር አብራችሁን እንቆዩ። السلام عليكم ورحمة الله وبركاته بدقامي تملشالله الله سبحانه وتعالى بانقذ ሲናገር እኛ የሚለውን ቃል ለምን ይጠቀማል? ብዙ አማንያን ሰዎች ይህ ምናልባት ከስላሴ አንዱ ኢየሱስን የሚያመለክት ነው ብለው እንደማጣቀሻ ብለው ይላሉ ማለት ነው። አላህ Subhanahu Wa Ta'ala በተከበረው ቁርአን ውስጥ ቁርአንን ያወረደው በሱረቱ ዩሱፍ ምዕራፍ 12 ቁጥር 2 ላይ ኢነ አንዘልናሁ ቁርአንን ዓረብያን ለዓለኩም ተዕቂሉን እኛ ፍቺውን ታውቁ ዘንድ ዓረብኛ ቁርአንን ሲሆን በእርግጥ አወረድነው ይላል። አላህ Subhanahu Wa Ta'ala የተከለመው كيف يشاء አላህ Subhanahu Wa Ta'ala ማንም ሊጠይቀውም አይችልም ማለት ነው። የአረብኛ ቋንቋ አንዱ መንገድ አንድ ሰው ለምሳሌ ራሱን ነህኑ በሚለው ተውላጠ ስም በضمير እኛ ለአክብሮት ወይም ለክብር ሊጠቅስ መቻሉ በአረብኛ ያጻጻፍ ስልት ባህሪ መሆኑ ይታወቃል ማለት ነው። አነ እኔ የሚለው ቃል አንድን ሰው ወይም ሶስተኛውን ሰው ተውላጠ ስም ሁወ እሱ ሊጠቀም ይችላል። ሶስቱም ዘይቤዎች በቁርአን ውስጥ ጥቅም ላይ ውለዋል ማለት ነው። አላህ Subhanahu Wa Ta'ala በዛን ጊዜ አረቦችን በሚያናግራቸው በራሳቸው ቋንቋ አንደበትና ቋንቋቸው እንደሚናገር ፈትዋ ለጅነቱ ዳኢማ 143 ላይ ማየት ይቻላል ማለት ነው። አላህ Subhanahu Wa Ta'ala የተከበረና ከፍ ያለ ሲሆን ሁሉን ቻይ አምላክ ራሱን አንዳንዴ ጊዜ በግልጽም ሆነ በተዘዋዋሪ ራሱን በነጠላ በስም ወይም በተውላጠ ስም አንዳንዴም በብዙ ቁጥር በመጠቀም ይናገራል ማለት ነው። አላህ Subhanahu Wa Ta'ala ለምሳሌ በሱረቱ አልፈትህ ምዕራፍ 48 ቁጥር 1 ላይ ኢና ፈተህና ለከ ፈትሐን ሙቢና እኛ ላንተ ግልጽ የሆነን መክፈት ከፈትንልህ ይላል። እኛ የሚለው ለክብር ነው የሚጠቀመው ማለት ነው። አላህ Subhanahu Wa Ta'ala በሱረቱል ሂጅር በተመሳሳይ ምዕራፍ 15 ቁጥር 9 ላይ እኛ ቁርአንን እኛው አወረድነው እኛው ለርሱ ተጠባቂዎች ነን ይላል። ኢና ነህኑ ነዘልና الذክረ ወኢና ለሁ ለሐፊዙን። እንዲሁም በተመሳሳይ ሱረቱ ዩሱፍ ቁጥር 12 ምዕራፍ 2 ላይ ኢና አንዘልናሁ ቁርአንን ዓረብያን ለዓለኩም ተዕቂሉን እኛ ፍቺውን ታውቁ ዘንድ ዓረብኛ ቁርአንን ሲሆን በእርግጥ አወረድነው ይላል። እና ሌሎች ተመሳሳይ ምሳሌዎች ብዙ አሉ ማለት ነው። አላህ Subhanahu Wa Ta'ala ራሱን